በወር ከ6 ሚሊዮን ብር በላይ ያወጣች በአሜሪካ ኒውዮርክ ከተማ የምትኖረዋ የኢትዮጵያዊው ባለስልጣን ልጅ መነጋገሪያ ሆናለች። Per month I would say about like 35,000. ለመሆኑ እቺ ልጅ ምን አይነት ስራ ብትሰራ ነው በወር 6 ሚሊዮን ብር ወጪ የምታወጣው? ቲክቶከሯ አንድ በጣም ታዋቂ የሆነ ሰው ስነልቦናዊ ጫና እያደረገባትና ሊገድላት እያስፈራራት እንደሆነ እየተናገረች ነው። ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር። እኔ በጣም የሚገርመኝ ነገር አሁን ላይ የምጠረጠው ነገር ምንድነው? ሰውየው ራሱ እያስፈራሽው እንዳይሆን ነው የምልሽ። ሰውየው ራሱ እያስፈራሽው እንዳይሆን። ለመሆኑ ያ ታዋቂ ግለሰብ ማን ነው? እያደረገው ያለው ነገርስ ምንድነው? በዚህ ቪዲዮ መጨረሻ እናያለን። የለቅሶ ፕሮግራምን ሰርፕራይዝ የሚያደርጉ ወጣት ስራ ፈጣሪዎች ጉዳይ እጅግ በጣም መነጋገሪያ ሆኗል። ለመሆኑ ለቅሶ እንዴት ነው ሰርፕራይዝ የሚደረገው? አንድ ከስተመራችን ከአረብ ሀገር ደውላ ቤታችን ላክሶ ያለ ሄዳችሁ መጽናናቱን አልሽ ባለች መሰረት ይሄን ቪዲዮ እስከ መጨረሻው ተመልከቱና እጅግ በጣም ትገረማላችሁ። እና ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ብትጀምሩልኝ ደስ ይለኛል። ይሄ ሰው እንግዲህ ሱሌይማን ይባላል። አሜሪካዊ ዩቲዩበር ነው። በአሜሪካ ጎዳናዎች ላይ እየተዘዋወረ የተለያዩ ሰዎችን የተለያዩ ጥያቄዎችን ይጠይቃል። ለምሳሌ አንዳንድ ሴቶችን እያስቆመ በወር ምን ያክል ገቢ እንደሚያገኙ፣ ከሚያገኙት ገቢ ላይ ምን ያክል ወጪ ደግሞ እንደሚያወጡ ይጠይቃል እና የተለያዩ የላይፍ ስታይል ጥያቄዎችን የሚጠይቅ ዩቲዩበር ነው። እና ይሄ ዩቲዩበር አሜሪካ ጎዳናዎች ላይ ሲዘዋወር እቺን ልጅ ያገኛታል። እቺን ልጅ ስታዩት እንግዲህ አሜሪካዊት ምናምን ልትመስል ትችላለች መልኳ ምናምን፣ ነገር ግን የኛ ሀገር ልጅ ነች፣ ኢትዮጵያዊት ነች ማለት ነው። እና ስሟም ቪኪ ይባላል። ቪኪ ዜሱ ትባላለች። ታዲያ ይሄ ዩቲዩበር ሌሎችን ሰዎች እንደሚጠይቀው አይነት ጥያቄ ይጠይቃታል። ከየት እንደመጣች፣ ኒውዮርክ ላይ ምን አይነት ስራ እንደምትሰራ፣ እንዲሁም በወር ምን ያክል ገቢ እንደምታገኝ፣ በዛው ልክ ደግሞ ምን ያክል ወጪ እንደምታወጣ ይጠይቃታል። እና እቺ ልጅ በወር ምን ያክል ወጪ እንደምታወጣ ስትናገር በጣም ነው የደነገጥኩት። እኔ ብቻ ሳልሆን ጥያቄውን ሲጠይቃት የነበረው ዩቲዩበሩ ሱሌይማን ራሱ እጅግ በጣም ነበር የደነገጠው። እስኪ የልጅቷን የኢንተርቪው ቪዲዮ ትንሽ እንይ። ስምሽ ማን ነው? ቪኪ ይባላል። I'm originally from ኢትዮጵያ ነው የመጣሁት ነው። How long have you been in New York ስንት City? ጊዜ ቆየሽ? 2.5 years. How you like it here? I love it. I'm obsessed. Why'd you move here? ለምንድን ነው I የመጣሽው? moved here to become a singer, actress, ዘፋኝና and ሞዴል model, አክትረስ so. ለመሆን ነው የመጣሁት። And how is all of that going so far? So far it's going great. ያው I'm a ሁሉ ነገር full-time አሪፍ ነው። acting and singing student and I'm loving it. የሙዚቃ ተማሪ ነሽ ነው? How much money do you spend per month living in New York በወር City? ምን ያክል including ወጪ everything? ታወጫለሽ? Per month I would say about like 35,000. $35,000 How do you ማለት spend ነው። Friends, shopping, going out every Salat. day. Not every day, but a few times a week. Dinners. ለራት I know, like tennis, working ለቴኒስ out, ምናምን spas. ለስፓ Yeah. And how do you make that money? ገንዘቡን እንዴት ታገኛለሽ? I just do. በቃ አገኘዋለሁ። Yeah. You manifest it. እንዴት እንደምታገኘው አትናገርም። Yeah. How is dating in New York City? Dating is ዴቲንግ really እንዴት fun. ነው I really የሚወርድ love dating in ለምን? New York. እና የኢንተርቪው አጠቃላይ ይዘት ምን ይመስላል መሰላችሁ? መጀመሪያ ስሟን ይጠይቃታል። ቪኪ እንደምትባል ትነግረዋለች። ከየት እንደመጣች ሲጠይቃት ከኢትዮጵያ እንደሆነና እዛ የመጣችውም የሙዚቃ ትምህርት እንዲሁም ሞዴሊንግ ለመማር አክቲንግ ለመማር እንደሆነ ትነግረዋለች። እና በወር ምን ያክል ወጪ ታወጫለች ብሎ ሲጠይቃት $35,000 አወጣለሁ ነው ያለችው። አስቡት እስኪ $35,000 ማለት በኢትዮጵያ ወደ 6 ሚሊዮን ብር የሚጠጋ ማለት ነው። እና በጣም የገረመኝ ገንዘቡን ታዲያ ከየት ነው የምታገኘው ብሎ ሲጠይቃት በቃ አገኘዋለሁ ብላ በደፈናው ነው መልስ የሰጠችው ማለት ነው። እና አስቡት እስኪ ምንም ስራ የሌላት አንዲት ኢትዮጵያዊት ወጣት ልጅ በአሜሪካ ኒውዮርክ ከተማ የሙዚቃ ትምህርት የምትማር የገቢ ምንጯ ምን እንደሆነ ሳይታወቅ በወር 6 ሚሊዮን የኢትዮጵያ ብር እያወጣች ምትኖር እና የዚች ልጅ ነገር አያስደነግጥም? አይገርምም? እና የዚችን ልጅ ኢንተርቪው ብዙ ሰዎች ካዩ በኋላ የልጅቷን ጉዳይ ሲያጣሩ ለካ አባቷ ኢትዮጵያ ላይ ከፍተኛ ባለስልጣን ነበር፣ ለዛውም የገቢዎች መስሪያ ቤት ላይ ማለት ነው። እና አንዳንድ ሰዎች ምን ያነሳሉ? ለካ እኛ ምን ከፍለው ግብር ምናምን ዝም ብሎ ባክኖ አልቀረም፣ የባለስልጣን ልጆችን አሜሪካ ላይ አንደላቆ እያኖረ ነውና ሀገሪቷ ላይ ስንትና ስንት የተቸገሩ የተራቡ ሰዎች እያሉ የባለስልጣን ልጆች አሜሪካ ላይ ተንደላቀው በወር ከ6 ሚሊዮን ብር በላይ እያወጡ መኖራቸው እጅግ በጣም ያስገርማል። እስኪ እናንተ በወር ምን ያክል ወጪ ታወጣላችሁ? እንደ ልጅቷ 6 ሚሊዮን ወይንስ ከዛ በላይ? እስኪ የእናንተን ኮሜንት ላይ ንገሩኝ። እና ስለ ጉዳዩ ምን አይነት አመለካከት አላችሁ? የእናንተን አስተያየት ፈልጋለሁ፣ ጻፉልኝ ከስር። እና ሌላኛው ጉዳይ ምን መሰላችሁ? እቺ ልጅ ታውቋታላችሁ ብዬ አስባለሁ። ቲክቶክ ላይ የሳሚ እናት በሚል ስም የተለያዩ ስራዎችን ትሰራለች። እና አንድ በጣም ታዋቂ የሆነ ግለሰብ ከዚህ በፊት ብዙ የጾታዊ ጥቃቶችን ሊያረግብኝ ሞክሯል፣
አሁን ደግሞ በህይወቴ ላይ መጥቷል በህይወቴ ያስፈራራኝ ነው እያለች ነው እና ይሄን ነገር የራሷ ቲክቶክ አካውንት ላይ ፖስት ካረገች በኋላ ሰይፉ ፋንታሁን እሷ ጋር ደውሎ አንዳንድ ጥያቄዎችን ሲጠይቅ ነበር እሷ ምን አይነት ምላሽ ሰጠች የሚለውን ነገር እናያለን ከዛ ባለፈ የልጅቷን ነገር ደግሞ ትኩረት ፈልጋ ነው እንጂ ምንም ያጋጠማት ነገር የለም የሚሉ ሰዎች አሉ እነዛን ሰዎችም እናያለን ሳልፈልግ እንደ መድፈር ሙከራው አድርጎብኝ ነበር ሳሚናት በሚል ቅጽል ስም ነው የምትጠራው ግን በኢንስታግራም ገጿ ላይ በግል በተለይ በሷዳ ከልጇ ጋር በተገናኘ ችግር ላይ እንዳለች የጻፈችውን አይተው ብዙዎች እንደውደውሉላትና እስኪ አውሯታ እሺ ያደረኩት ቪዲዮ ላይ ያው ፈርቼም ነው አንደኛ ያው ልጅ ያለው ሰው ፈሪ ነው ልጅ ስላለ ታቅፋለ ብዙ ነገር ብቻዬን ስለምኖር ከልጅ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው እና ከአንድ ሰው ጋር ተጋጭታ ነበር የተጋጨችውም ሰው አንድ በጣም ትልቅ ዝናና ስም ያለው ሰው ነው እና አዝሮ ማሰብ ማይችል ህሊናውን የሸጣ አይነት ሰው ነው እያለች ነው እንግዲህ ሚዲያ ላይ ምናምን ትልቅ ስም ያለው በቃ የተከበረ ስም ያለው ምናምን ማንንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት ያው በስራ አወቅኩት ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት ግን በጣም ባገኝ እንደዚህ በተገናኘው ቁጥር በጣም አቢዩዝ ያደርገኛል ምናምን እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ለማቆም እንዳለበት ሴት ልጆች እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር በቃ እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረኩት የቪዲዮ እና ይሄ ሰው እያደረገው ያለው ነገር ትክክል እንዳልሆነ ስለነገርኩት በማናጀሩ በኩል እያስፈራራኝ ነውና ለህይወቴ ሰግቻለሁ ለልጄ ሰግቻለሁ ነው የምትለው እና ከዚህ በፊት ሊደፍራት እንደሞከረም ትናገራለች በቀጣዩ ቪዲዮ ሳልፈልግ እንደ መድፈር ሙከራው አድርጎብኝ ነበር እና በትግል ምናምን ነው ከላይ ላይ ያነሳሁት እና ያን ነገር ምናምን አንስቼበት ነበረ የዛኔም ሳገኝክ ምንም ነገር ማድረግ እንደማልፈልግ እየነገርኩ እንደዛ ስትታገለኝ ነበረ እና ሸንቴን ወጥሮኛል ምናምን ነገር እያልኩት ምናምን ነገር ሂጂና የፈለግሽበት ሽኝ ምናምን እና በጣም ትልቅ ስም ያለው ሰው ነው እና ምን ያህል ሴቶችን እንደዚህ አቢዩዝ አድርገሃቸዋል ምን ያህል ሴቶች አምነውክ በእንደዚህ አይነት መንገድ አልፈዋል ምናምን እና እሷ እያለች ያለችው ሰው ያን ያክል ታዋቂ ሰው ከሆነ እንዲህ አይነት ነገር ማድረግ ለምን አስፈልገው እቺ ልጅ ደግሞ ከዚህ በፊት ብዙ ፈተናዎችን አልፋ እንደመጣች ትናገራለች በገዛ አያቴ ተደፍሬ ነው የወጣሁት በገዛ አያቴ ተደፍራ በጣም ብዙ መከራዎችን አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ ራሴን ለማጥፋት የሞከርኩባቸው ጊዜያቶች ነበሩ ዩኒቨርሲቲ ተመርቄ ያለው በኢንጂነሪንግ ምናምን ስለ በቃ ይሄ ወንድ በሚባል ነገር አርሊ ነው በገዛ አያትሽ ማለት ነው በገዛ አያትሽ አዎ እንደዛ እንትን ብሎብኛል በልጅነት ነው የወጣሁት ብቻ ማለት ወደ ብዙ ነገር ነው ያሳለፍኩት ሰይፉ በወንድ ብዙ ተፈትኛለሁ ስለ በቃ እግዚአብሔር ነው አባትም እናትም ሆኖ ያኖረኝ እና አንዳንዴ በቃ በቃ ልልፍ አሁን ይህን ሀሳብ ያነሳሁት ራሱ በሚቀጥለው አመት ቲክቶክ ላይ አሁን 29 አመቴ ነው በ29 አመት ውስጥ እንደ ሴት የተፈተንኩባቸውን ፈተናዎች እግዚአብሔር ያሳለፈኝን ደግሞ ሌላው ያንግ ጀነሬሽን እንዲማርበት የራሴን ታሪክ እየጻፍኩ ነው እና ልጅቷ እንደተናገረችው እጅግ በጣም ብዙ ፈተናዎችን አልፋለች በተለይ በወንድ ልጅ ብዙ ነገር ደርሶባታል የገዛ አያቷ እስከ መድፈር ድረስ ደርሷል ማለት ነው ታዲያ በዚህ ሁኔታ ላይ ያለው ነው እንግዲህ እንደዚህ አይነት ነገር እየደረሰብኝ ያለው አንድ ታዋቂ ግለሰብ ሊያጠቃኝ የሞከረ ያለው በዚህ ሰዓት ነው ያለች ነው እና አንዳንድ ሰዎች እዚህ ጋር ምን ይላሉ ልጅቷ ምንም የደረሰባት ነገር የለም እየተናገረች ያለችው ነገር እያወራች ያለችው ነገር
የፈጠራ ታሪክ ነው እንጂ ምንም የደረሰባት ነገር የለም። ሆን ብላ አቴንሽን ለማግኘት ወይንም ትኩረት ለመሳብ ብላ ነው እንጂ ምንም ያጋጠማት ነገር የለም እያሉ ያሉ ሰዎች አሉ። ገዛ አያቴ ተደፍሬ ነው የወጣሁት። እቺ ልጅ እንግዲህ እንደምታዩት በራሷ ቲክቶክ ገጽ ላይ ነው ትናንትና አንድ በጣም ታዋቂ የሆነ ሰው ጾታዊ ጥቃትና በልጄ እያስፈራራኝ ነው ምናምን ስለሆነ አንድ በመወደውና በማምና ጓደኛዬ ነው የሌጋል ፖስት ያደረኩት ያጋ ከተፈሰደ ደናር የሚል ነገር ነው ይዘቱ። እሱ ብቻ አይደለም። ከዛ በኋላ ምን ትላለች? ሴፉ የሬዲዮ ጣቢያ ላይ ደግሞ ትደውልና ደግሞ አያቴን ደፍሮኝ ነበር ምናምን ትላለች። ከዛ ፊት ደግሞ ቃና ቴሌቪዥን ላይ ደግሞ አይቻለሁ። ቃና ላይ ደግሞ ሄዳ ባሏ የልጇ አባት እንዴት ጥሏት እንደደባትና እንዴት ተቃይታ እንዳለፈች ነው የሚናገረው። እኔ በጣም የሚገርመኝ ነገር አሁን ላይ የምጠራጠረው ነገር ምንድነው? ሰውየው ራሱ እያስፈራሽው እንዳይሆን ነው። ሰውየው ራሱ እያስፈራሽው እንዳይሆን ሆን ብለሽ የሆነ ቪዲዮ ይዘሽበታል። ሰውየው ታዋቂ ነው ምናምን ነገር በቃ እንጂ አንቺ አያትሽ ደፍሮሽ ባልሽ ልጅ ጥሎብሽ ሄዶ አሁን ወንድ ደግሞ አስፈራርቶሽ ደግሞ በሚቀጥለው ዓመት 29 ዓመቴ ነው ምናምን ነገር መጣፍ ይሸጣሉልሻል። እና ሁለት ነገር ነው። ወይ መጣፉን ይሸጥልሽ ነው፣ ሲቀጥል ደግሞ የትኛው ውበትሽ ነው የዚህኛ እንደዚህ አያትሽ ባልሽ የሆነ ታዋቂ ሰው ምናምን የሚረባረቡብሽ አንድ እጅ እኮ ብቻውን አያጨበጭብም። የሆነ ችግር አለብሽ ማለት ነው። እኔ የሚታየኝ እንደዛ ነው። ስለዚህ የቤተሰባዊ መስተጋብር አታፍርሺ። አያትና ልጅ ሬር ሊፈጠር ይችላል። ግን አንቺ በምትይበት እንደዚህ ባልሽ አሁን ሌላ ሰው ኧረ እና አላመንኩበትም። እኔ የራሳችሁን አስተያየት ጻፉ እዚህ ላይ። ኦፕራ ዊንፍሪዎች ብለው ኦፕራ ናት እንደዚህ ትል የሰማሁት ባይደው በእነዚህ አይነት ነገር ሚዲያ ላይ ተሽመጡ አንዳንድ ምናምን አቀንቃኝ ሲሽመጡ አቀንቃኝ ምናምን የሚባሉ ሰዎች የተወሰነ ሳንቲም ጠብ ያደርጉላቸው የታወቀ ነገር ነው እንጂ መሀል አዲስ አበባ ከተማ ላይ ቁጭ ብለሽ ለ500,000 የቀረበ ፎሎወር ይዘሽ የሴቶችና ህፃናት ጉዳይ ሚኒስቴር ባለበት ሀገር ፖሊስ ባለበት ሀገር ላይ የገጠር ሴት እንኳን መብቷን በምታስከብርበት ሀገር ላይ አንቺ መጣሽ እንደዚህ ሌላ ተረተታ አታውሪብን። እሺ ሼር ኮፒንግ ሪፖስት ያደርጋችሁ አድርሱላት። አመሰግናለሁ። እና ይሄ ሰው እያለ ያለው ማንም እያስፈራራሽ አይደለም፣ አንቺ ራስሽ ሰውየውን እያስፈራራሽው እንደው ሊሆን ይችላል እያለ ነው። እና ይሄን ነገር እየተናገርሽ ያለሽውም ሆን ብለሽ ትኩረት ለመሳብ ነው። አሁን መጽሐፍ ጽፋለሁ ብላለች አይደለ ልጅቷ? መጽሐፍ ጽፋለሁ ያልሽውን መጽሐፍ እንዲሸጥልሽ ስለምትፈልጊ ከወዲው ትኩረት ለመሳብ ነው እንጂ ምንም አይነት ነገር አላጋጠመሽም እያለ ነው። እና እዚህ ጋር የኔ ሐሳብ ምን መሰላችሁ? እቺ ልጅ እንግዲህ አንድ ታዋቂ ግለሰብ ያለችው ሰው ማን እንደሆነ በግልጽ እስካልተናገረች ድረስ እንዲህ ነው ማለት አይቻልም። ነገር ግን ይሄኛው ወንድማችን ካነሳው ነገር አንፃር በየትኛው መልክሽና ውበትሽ ነው የትኛው የሚስብ ነገር ኖሮሽ ነው ሰው ሁሉ የሚረባረብብሽ ሚል ነገር አንስቷል። እና ከቅርብ ጊዜያት ወዲህ እየሰማን እንዳለ ነው እንኳን አያት አይደለም አባት ራሱ የገዛ ልጁን ይደፍር የለ። የልጁ መልክ ስቦት፣ የልጁ ቁንጅና፣ የልጁ ሰውነት ስቦት ነው አባት ልጁ የሚደፍረው። እና እንደዚህ አይነት ነገሮች አይፈጠሩም ማለት አይደለም። ኢትዮጵያ ላይ በዚህ ሰዓት በጣም ታዋቂ የምንላቸው ሰዎች፣ በጣም ሚዲያ ላይ የምናከብራቸው ሰዎች የኋላ ታሪካቸው አንዳንዴ ጥሩ ላይሆን ይችላል። እኔ ራሴ በግል ማውቃቸው በጣም የተከበሩ ትልቅ የምንላቸው አርቲስቶች በጣም ብዙ ሴቶችን ፊልም እናሰራለን እያሉ በጣም ብዙ ነገር እንደሚያደርጉ አውቃለሁ። ሌላ የኪነ ጥበብ ዘርፍ ላይ ያሉ ሰዎች ምን አይነት ነገር እንደሚያደርጉ እናውቃለን ከኋላ ያለውን ታሪክ። ስለዚህ እዚች ልጅ ላይ ምንም አልተፈጠረም ማለት አይቻልም። ምንም ነገር ሳይሆንባት ምንም ነገር ሳይፈጠር ደግሞ በዚህ ልክ ሚዲያ ላይ ወጣ ትናገራለች የሚል እምነት የለኝም። ነገር ግን ያ ታዋቂ የተባለው ሰው ማስፈራሪያ እያደረሰባት ካለ ለህይወቷ ከፈራሽ ለፖሊስ መናገር አለባት። እንግዲህ የህግ አካል ይፈታዋል ብዬ አስባለሁ ነገሩን። እስኪ እዚህ ጉዳይ ላይ ያላችሁን ሐሳብ በቅንነት ኮሜንት ላይ ንገሩኝ። እና ሌላኛውና ለዛሬው ቪዲዮ የመጨረሻ ያደረኩት ነገር ምንድነው? ከቅርብ ጊዜያት ወዲህ ሀገራችን ላይ ሰርፕራይዝ ዴሊቨሪ የሚሰሩ ወጣቶች እየበዙ ነው። እና ውጭ ሀገራት ላይ የሚኖሩ ሰዎች በተለይ አረብ ሀገራት ላይ የሚኖሩ ሰዎች በዓል ሲደርስ እንዲሁም ከቤተሰቦቻቸው መሃል የሆነ የልደት ፕሮግራም የሆነ የደስታ ነገር ሲኖር ገንዘብ ይልኩና እነዚህ ልጆች ቤተሰቦቻቸውን ሰርፕራይዝ እንዲያደርጉ ያደርጋሉ። ነገር ግን ሰሞኑን ያየሁት ነገር ምንድነው? ለቅሶ ላይ ሰርፕራይዝ የሚያደርጉ ልጆችን አየሁ። እንዴት ነው ለቅሶ ሰርፕራይዝ የሚደረገው? እቺን ቪዲዮ ተመልከቱ እስኪ። ሰላም ማለት ሰርፕራይዝ ዴሊቨሪዎች ነው ከወላይታ ሶዶ። ዛሬ በሀዘን ቪዲዮ ነው የመጣነው። ከዱባይ እህቶቿ ደውለው ቤታችን አርፋለችና ሄዳችሁ ቤተሰቦቻችንን እናጽናኑልን ባለ መሰረት ወደ ሾኔ እየሄድን ነው። ለቤተሰቦቿ መጽናናትን መላመድ ከመወለድ በላይ አስተሳስሮ አቆራኝቶ በዚህ መልኩ የሟችን ፎቶ ይዘው ምናምን ቤተሰብ ጋር ለቅሶ ይደርሳሉ፣ ያለቅሳሉ ምናምን ሉክ አበባ ምናምን ይዘዋሉ። በውክልና ማልቀስ ማለት ነው። ይህ እንግዲህ የሟች ፎቶ ነው።
ሰው ካሜራ ደቅኖ ምናምን ነው እንትን የሚለው ማለት ነው። ለቅሶ ላይ ካሜራ ምናምን ቦታ መጠጥ ካርጥዬ ቤቱ ባንተ ደምቆ እርፍ እንዳላልኩኝ መሄድህውን ሲሆን ከመወለድ በላይ አስተሳስሮ አቆራኝቶናል። ተለዩ ማለት በድንገት እንግዲህ ያመጡትን ነገር ያቀምሳሉ ምናምን ማለት ነው። እና ባያችሁት መልኩ አጋጣሚ ውጭ ሀገራት ላይ ያሉ ሰዎች ከቤተሰቦቻቸው መሃል ወይ ከዘመዶቻቸው መሃል አንድ ሰው ሲሞት ለእነዚህ ሰርፕራይዝ ዴሊቨሪ ለሚሰሩ ልጆች ብር ይልኩና ምናምን እነሱ መገኘት ስለማይችሉ እነዚህ ልጆች ሄደው ቤተሰቦቻቸውን እንዲያጽናኑ ምናምን ያደርጋሉ። እና እዚህ ጋር የልጆቹን የስራ ፈጠራ ሳላደንቅ አላልፍም። ነገር ግን ምን አይነት ጥያቄ ፈጠረብኝ መሰላችሁ? ለቅሶ ላይ ሰርፕራይዝ ወይንም ለቅሶ በውክልና ይቻላል? እና ሀገራችን ላይ ለቅሶ ራሱን የቻለ ስርዓት አለው። በተለይ ወደ ደቡብ አካባቢ ስትሄዱ ለቅሶ ራሱን ችሎ ባህላዊ ስርዓት አለው። ያዘነን ቤተሰብ ሰው የሚያጽናናበት ስርዓት አለ። እና አሁን ባየነው መልኩ ለቅሶ መድረስ ያልቻሉ ሰዎች በተለይ ደግሞ ይሄን የሚያደርጉት አረብ ሀገራት ላይ ያሉ ሴቶች ናቸው። ገንዘብ ይልኩና እነዚህ ሰርፕራይዝ ዴሊቨሪ የሚሰሩ ልጆች ቤተሰቦቻቸውን እንዲያጽናኑ ያደርጋሉ ማለት ነው። እና የልጆቹ የስራ ፈጠራ ቢመቸኝም ግን ያው ከባህል አንፃር ከተለያየ ነገር አንፃር ትንሽ የሚስተካከሉ ነገሮች ያሉ ይመስለኛል። እና እዚህ ጉዳይ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ንገሩኝ። እና የዛሬው ቪዲዮ ይሄን ይመስል ነበረ። በሚቀጥለው በሌላ ቪዲዮ እንገናኛለን።